እኔ ቆርጠዋለሁ። እስካሁን ያለንበትን ሁኔታ ቆርጠዋለሁ። እንዳቆርጥ እንዳቆርጥ የፈለጉትን ማውራት ስለምፈልግ እንዲቆራረጥብኝ አልፈልግም። تفضل حبيبي. ماشي. ها؟ كتي ጥያቄሽ ነው አሁን መቀበል ይችላል። ልጠይቅህ? طيب ማለት ስራም ይሁን የምር ጥያቄ ነው። ትክክለኛ ጥያቄ ነው። የምፈልገው ትክክለኛ መልስ ነው። ጠይቅ ያኔ ያለህ ነገር ምንም ይሁን ምንም አንደኛና የመጀመሪያው ዋጋ የምትሰጠው ነገር አንደኛና የመጀመሪያው ገባ? ስራ አለኝ። ስራ ላይ ነኝ። ስራ ምናምን የምትይው ስራ አለኝ። ላ አይደለም ሞላ በትክክል መልስ። ምንም ይሁን ምንም ስራ ይሁን ምናምን አልኩኝ። እንደ ስራ አለኝ እንዴ? ስራማ የለህም መቼ ብዬ ምንም ይሁን ምንም በመጀመሪያ ይሄን ዋጋ ሰጣለሁ ብለህ የምትለው ነገር ዋጋ ተመራ አይጅሽ እየቆጠርኩ ነው። ዋጋ የምትሰጠው ነገር ጠይብ። አሁን አንድ ሰው ስራ አለው፣ ልጁ ያሉት ሚስት አለው። ጠይብ የምር ነው ወዳጅ ማርያም ቤተሰብ አለው። ጠይብ የራሱ የሆነ እምነት አለው። ጠይብ ብዙ ነገር አለው። ያነ ሰው የራሱ የሆነ ጠይብ አንተ ካለህ ነገር ሁሉ መጀመሪያ ይህንን መጀመሪያ ዋጋ ሰጣለሁ፣ ሲቀጥል ይህንን ዋጋ ሰጣለሁ፣ ሲቀጥል እንደ ደረጃ አድርገህ ተንትነህ ንገረኝ። ብዙ ውስጥ ባገባም መጀመሪያ የምትሰጠውን ነገር ማለት ነው። እኔ መመልስልሃለሁ ማርያም። ዋጋ የሚሰጠው የሚተመነው እኮ ገበያ ሲከር የሆነ ንብረት ሲኖርሽ ገበያ ውስጥሽ ዋጋ አስተምነሽ ነው የሚሰጠው እንጂ ዝም ብሎ ሀቤት ሆኖ ዋጋ አይተመንም። የሚል ይሄ የተሳሳተ ጥያቄ ነው። ሞላ ግሙ እሺ ምን ዋጋ ልስጥሽ? ምን ሆነ አንተ መጀመሪያ ይሄንን ዋጋ ሰጣለሁ ብለህ የምታስበውን ነገር የሆነ ንብረት ሲኖረኝ ወይ ቦታ ወይ ቤት ሲኖረኝ ይህን ያህል ነው ብዬ ላናግር እችላለሁ። ዋጋ ማለት ነው። ዝም ብዬ ሳይኖረኝ ዋጋ እንትን አለ። አንተ እንደዚህ ነበር መጋጨት የምር ማርያምን እንጂ ይሄ ቆጣ ምንም ጥያቄ እኮ ነው። ማርያምን የምር ለቪዲዮም ብዬ ምናምን አይደለም የምር ታዲያ ዋጋ አንቺ የምትሰጪው እንዴት ነው? ዋጋ መጀመሪያ ጠይቄሃለሁ፣ አንተ መልስና እኔ ደግሞ እጠይቃለሁ መልሳለሁ በፈንታዬ። መጀመሪያ እኮ እኔን ጥያቄ ያቀረብኩልህ ግን እኔም እጠይቃለሁ። እኔም እናገራለሁ። እኔ መጠየቅም አልፈልግም። ምንድን ነው ጥያቄ? ሳይኖረኝ አትጠይቂም። እሺ ሲኖረኝ ጠይቅኛል። እኔን ጠይቀኝ።
ምንድን ነው የምጠይቅሽ? የምፈልገው እኔ እንዳንተ ሽረክርክ አልደውም። እኔ ሚስቴ ነሽ፣ ሌላ ምን ጠይቅሽ እችላለሁ? የምሬን ነው። ጠይቀን ጨራሽ ጠይቀን ከዛች ቀለበት የሰብታኝ ማርያምን እየወደቀኝ ሞላ። ይሄ ምን አለ መሰለህ ጠይቅ። አሁን ለምሳሌ አንድ ሰው ሊኖረው የሚገባ ሁሉ ያኔ አለው ጠይቅ። እሱ በቂ ነው የሚለውና ጠይቅ። በህይወቱ ብዙ ነገር አለው፣ ግን የሆነ ደግሞ ዋጋ የሚሰጠው ደግሞ ደረጃ ደረጃ ሊኖረው ይገባል። ጠይቅ። ከዚያ ምን ይላል መሰለህ ሲጠየቅ፣ መጀመሪያ ይሄንን ከምንም በላይ አስቀድሜ ዋጋ ሰጠዋለሁ። ከዚያ ቀጥሎ ደግሞ ይሄንን ዋጋ ሰጠዋለሁኝ። ከዚህ ቀጥሎ ደግሞ የምር አዳምጠኝ። ቀጥሎ ደግሞ እንደዚህ እሰጣለሁኝ። ከዚህ ቀጥሎ ደግሞ ይሄንን ዋጋ እሰጣለሁኝ። በዚህ መልኩ ነው ያለኝን ነገር ዋጋ የምሰጠው። ቅደም ተከተል አለው መቼም። ሁሉን ነገር አንድ አትወድም፣ ወይም ደግሞ ሁሉን ነገር አሁን ያለህ ነገር ሁሉ አንዱን ብቻ ነው ማትረፍ የምትችለው ብትባል የምታተርፈው አንዱን ነው። ዋጋ የምትሰጠውን በጣም በጣም ማለት ነው። ማትረፍ የምፈልገው ማትረፍ የምፈልገው እኔ ያው ዞሮ ዞሮ ገበያ ተጀመረ ዞሮ ማትረፍ በጣም ፈልጋለሁ። ትርፍ ማለት ነው። ኧረ ተው ሞላ፣ የተው የምር ጥያቄን አታባክንብኝ። ትርፍ አይደላሽ ማትረፍ ትፈልጋለህ አይደላሽ? ማትረፍ የምፈልገው ትርፍ ማትረፍ ፈልጋለሁ። የምር ገበያ ካለ አሁን በይም ተፍተፈ ብዬ የሆነ ገበያ ላይ ማትረፍ ፈልጋለሁ። እኔ መቼ እንደሱ ብዬ ትርፍ አይደለሽ ማትረፍ ትፈልጋለህ የሆነ ነገር አሽኝ። እኔ ገበያ ካገኙ ማትረፍ እወዳለሁ። ትርፍ በቃ ሀላስ በአሁኑ ሰዓት ተው በቃ ሀላስ ማይገባ ምን ተጠየቀውን አመልስም። ግራ ቀኝህ መሮጥ ጥያቄሽን የመለስኩማ በስርዓት ምን እንደዚህ ዋሽታ አይደል እንደምንቀልድብኝ ቁም ነገር እየቀለድኩ ትርፍ ፈልጋለሁ። የምር ስራ ተሰራ ደግሞ የሰው ልጅ ማትረፍ ግድ ነው። ወይ ተቃጠልኩ ዝጋ ጨጎሬ። እኔ እኮ ማትረፍ ለጨጓራሽ የሚሆን መድኃኒት ጨው ነገር ጥሩ ነው። በረድ ያደርግልሻል። ቀዝቀዝ ማትረፍ ሰው አሰራ እንዴት ማትረፍ እንዴት ይጠላል? ማትረፍ ትፈልጋለህ? ፈልጋለሁ። እሺ አንድ ጥያቄ ልጠይቅህ። እሺ እራት ምንድን ነው የበላኸው? እኔ እራት ያው በበረሃ እንዳለ ሰው ያው ቂጣውንም ምኑንም ነው በላው። ምን ትበላ እችላለሁ? እሺ ጠብቀኝ፣ መጣሁ። ዛሬ የተናደድክበትን ነገር ንገረኝ በግልጽ ማለት ነው። እግዚአብሔር ይመስገን ነው ያናደደኝ ብለሽ ሞላ የተደሰትክበትን ነገር አብራራልኝ። ምን በየመር ልመረምረው እኮ ነው እንዴ? ጣጣታርገኝ እኮ ምንድነው የደፍተር ያሱ ምንድነው? አንቺ ጋዜጠኛ ነሽ? ነገር የሞዳም ሆነው ግን የተደሰትክበትን ዛሬ ምክንያት የተደሰትኩበት ምክንያት ቁርሴን ስበላ
ቁርሴን ስበላ በጣም ነው የተደሰትኩት። በህብርድ ቁርስ መብላት ማለት በጣም እንደዚህ የሚያስደስት ነገር የለም። እንደ ቁርስ የሚያስደስት የለም። ይህ ጥያቄ ትክክለኛና ትክክለኛ መልስ እንዲመልስ እፈልጋለሁ። እኔ ሁሌ ትክክለኛ እንደምመልሰው ደግሞ የዛፍሽ ነው። ምን ሊያደርግሽ ነው? ሰላኔ ወይኔ ዘንድሮ። እሺ ዛሬ ሀነጋ ስንት ያስበኸኛል? ሀመገናኛ ሀመደዋወላችን በፊት ማለት ነው። ለእውነቱ እውነቱን አውራ። አትቀልድ። የምር ቁም ነገር ላይ አትቀልድ። ቁም ነገር እንጃ። እንዴት ነው እንደዚህ የምትጠይቀው? አሁን ስንት ያስበኸኛል ምናምን አትናገርም? በቁጥር ነው። ምን አሁንን ያለው ጠይቅ። አሁን እቃ እያጠብኩኝ ለምሳሌ ስለ ብር ላስብ እችላለሁኝ፣ ወይ ደግሞ ስለ ልጅ ላስብ እችላለሁኝ፣ ወይ ደግሞ ኢትዮጵያ ስለ ቤተሰብ አስባለሁ። ብር ላይ ነው ግን ደግሞ ሳላስከንስ ደግሞ ሰላንተ ላስብ እችላለሁ። አንድ ያሰብኩህ ማለት ነው። እንደዛ ነው ወይስ? እሺ ስንት አሰብከኝ? አላሰብኩሽም። ላስብሽ ዝግጁ ነኝ። እስቲ ማርያምን በል። ማርያምን ካላልከኝ አልፈታም። ላስብሽ ዝግጁ ነኝ። ትዝ አላለኝም ነበር እንደዚህ ያለ። እሺ ማርያምን በል። እሺ ዛሬ ሀነጋ አላሰብኩሽም በል። ጠይቅ። መጣሁ ሂጂ የለም በል። ሂጂ መሄድ ነው ስራ ነው። ኤክስ ቀይ ነው የምሰጠው። ስራ የብር ቀይ ይኸው ይታይሃል። ኤክስ እንዴት ነው ያማረብኝ በእናትሽ። እንደዚህ ነው ማማረ፣ እንደዚህ ነው ውበት። የምር ምክንያት ነሽ አንቺ። እንደዚህ ሲያምርብኝ አትነግሪኝም? ቆንጆ ነው ምናምን አትይም? በጣም እኔ አበጥማ። ወይኔ ጥላት ጋር ነው ያለው፣ ጥላት ጋር ነው ያለን። ጥላት ማባረር ነው ያለው። ዲቤት ጥላት ሆነ ነው እንጂ የተጠየቀውን መመልስ ገና አላስብሽ ነው አከም እኔ ለማሰብ ዝግጁ ነኝ ነው። እስቲ በረሃውን አሳየኝ። እሺ ይሄን እንኳን ታዘዘኝ። በረሃው ለምሳሌ ገበሬ እንዲመሆናችን ነው። መጣ የገበሬ ልጅ እንደዚህ ሽንኩርት ያመርታል። ሽንኩርት ተክለናል። እንደዚህ ቀጣይ ጥሩ አዝመራ እንደሚሆን ተስፋ አደርጋለሁ። እንደሚታየው ማለት ነው። ገልብጠዋል። ልጅ ስለሆነ ብዙ ላይ ታይ ይችላል። ስልኩን ገልብጠዋል። እንዲታይሽ ነው። እሺ ና በቃ በል። አንተን እኮ በትልቁ አላረኩህም፣ ግን ችግር የለም። ይታይሻል። አዎ ሸበካ ጭግግ አለ። ይመስላል። ፈጣሪ ያለ ውበት በጣም ምቀኛ ነሽ አንቺማ። ምቀኛ ነሽ። አትናገሪም እንደዚህ። እስኪ ልሞክር ዛሬ እንኳን
የምር እንዲህ ያለው ውበት ታይቶ አይታወቅም በዓለም በጣም ለማንኛውም ይሄን ይመስላል። ቪዲዮውን አቆሚዋለሁ። አብሽር ይከፊ ሀቢቢ እንተ የምትጠየቀውን ማመልስ ሙቀኛ ሙቀኛ ነጭ ሽንኩርት ነጭ ሽንኩርት ምቀኛ ነው እንዴ? ነጭ ሽንኩርት ነጭ ሽንኩርት ይመስላል ተተክሎ ይሄ ማለት ነው። ገበሬ እንደመሆኔ ማለት ነው። ሽፍቱ ሽፍቱ ለማፊ የምር በረሃው ግን ሲያምር በነገራችን ላይ ውበት ነው የሚከደው ዝም ብለሽ በእኔ ላይ ማለት ስማ ግን ምን ላይ ቪዲዮውን አጥፍቼዋለሁ። ዛሬ ከነገር አሰብከኝም አስበኝ እንግዲህ ለምን ላስብሽ ዝግጁ ነኝ። ኢንሻአላህ ሞላ ደግሞ አበዛው ይህን ይመስላል የኛ ኑሯችን። መዳም 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 የኛ መዳም እኔ አንተ መዳም በፍቅር አብጄ እኔ አንተ መዳም ብጠይ ባይ ባይ